ከዱባይ ከአሜሪካው ላይ ላከልኝ ሰው አለ ከአውሮፓም ላከልኝ ሰው አለ እና ብዙ ሰው ነው ላከልኝ ስለዚህ እኔ ብሩን አሁንም ቢሆን ወላሂ በእናንተ ብር ሰርጉን ማላረግም አልተጠቀምበትም ልመልስላችሁ ብዬ ቦስ ጠይቃቸው እምቢ አሉ እዚህ ላይ ያወጣሁትም ቢያንስ አስፈራርቻቸው ብሩን አካውንቱን ቦስ እንዲልኩልኝ ነው እምቢ የሚል ከሆነ ደግሞ በየውነት አደርገዋለሁ ከነ ስልክ ቁጥራቸው ከነ ስማቸው ቤተሰባቸው የሚስማ ማንንም ይስማ አለቀዋለሁ እነዚህ ሰዎች ናቸው ይረዱኝ እንርዳ ብሎ ብሩን ያስገቡት ብዬ ስማችሁ ለጥፋለሁ ወላሂ ብራችሁን እኔ አልተጠቀምበትም ዩቲዩብ የምትገዙኝ ከሆነ ዩቲዩብን ገዛችሁ ዩቲዩብን አንፈልግም ለሰርጉ ነው የምትሉ ከሆነ ይሄው ፎቶ ስልክ ቁጥራችሁንም ስማችሁንም አምጥቼ እዚህ ላይ ለጥፍላችኋለሁ በቃ ስራ ነው ማድረጋችሁ ቀጣይ ላይ አከለ ናቸው ብዬ ነው የምናገረው እኔ አልፈልግም በኋላ የሆነ ነገር ቢፈጠር እንደዚህ ረድተነው እንደዚህ አድርገነው እኛ እንደዚህ ነው ነገር መባል አይቀርም እንደዚህ ነገር አልፈልግም ዓለም ድረስ ከድሮም ጀምሮ የሰው መርዳት አይፈልገ ቢቸገረኝ ራሴ ባለኝ ነገር ነው መብላትም መኩራትም ፈልገው ማለት ነው ትንሽም ብትሆን በራሴ ነገር ነው የሰው እርዳታ አልፈልግም ማለት ነው አንዳንድ ጊዜ በፊት ለልጅ ይያሉ ሰርፕራይዝ ይያሉ ከተለያየ ሀገር ላይ ልኩልኛል ስጦታ ግዛላት ምናምን ይያሉ እሺ ለህፃናት ችግር የለውም ለኔ ግን አልፈልግም ወላሂ ንቀት ነው እንዳትሉኝ ይቅርታ አድርጉልኝ ከልብ ነው ማመሰግነው ስላሰባችሁልኝ የምሬን ነው የምልሽ በጣም ነው እየተናደድኩ ያለሁት የምሬን ነው የምልሽ በቃ በጣም እየጠላሁሽ ነው በጣም እሺ ምን ማድረግ ነበረብኝ ማለት ነው ሁሉም ነገር ያውቅሽ እንደምትጠይቂኝ መጠየቅ አልነበረብኝም መጠየቅን አልነበረብኝም ታን ታውቂያለሽ ይሄን ነገር ታውቂያለሽ እኮ ሚስጥር ነው ብዬሽ ነው የነገርኩሽ እኮ ሚስጥር እስከሆነ ድረስ ደግሞ ይዘሽ ነው መቀመጥ ያለብሽ በቃ ስለሌላ ሰው እየሰማሽው ነገር እየመጣሽ አትንገሪኝ በቃ እንዴ እንደዚህ ከሆነ እኮ ሁሉ ነገር ሲወራ እየመጣሽ ሄሎ አዩ ነው ውጪ እንደዚህ አይነት ቦታ ፈልግሻለሁ እንትና እኮ እንዲህ አለ ብለሽ እንዴ እኔ እኮ ሰውን በሰማ እኮ ቤት ነበር መቀረው ይሄን ያለ መስማት እኮ ነው ከሁሉ ነገር ርቄ እየተቀመጥኩ ያለሁት አንቺ ደግሞ እየጠራሽኝ ጥሩ ነገር እናሳልፋለን ብዬ ስመጣ ሁሌም እያስከፋሽኝ ነው የሚሄደው አስብኝ እንደናት እንዴ ሁሌም ነው ባትረጂ ፌኔት አስቀይምሻለሁ የምሬን ነው የምልሽ ምንም አታረጊኝ ብሻው ምን ያገባሻል የሚያገባሽ ነገር ምን ያገባኝም ሶቴ ለከኔ ተማከና ማለት ናጋች አንኮ ጎደኛ ከዳ ሲጅን አራፍ ሰማን ድረሽ ኦሶ ወይ እንግዲህ ያው እንዳያችሁት ነው ማለት ነው እንግዲህ ለምን ብሸጠው ምን አገባሽ ነው ሚስጥሩን ታቂያለሽ ነው ማለት ነው በርግጥ ለኔ መጋለጧ ደስ ይለኛል እውነቱን ለምን ሰይድም እውነቱን ቢያቅ ደስ ይለኛል ምንም ቢሆን የልጆች አባት ነው እንዲጎዳ አልፈቅድለትም ማንንም እንዲጫወደርኩ ብሎ እንዲጫወትበት አልፈልግም ለምን እሱም ቢከስር እኔም መክሰሬ ስለማይቀር ማለት ነው የሱ ነገር የኔ ባይሆን የልጆቼ ነው ስለዚህ ለማንንም አልፈቅድም ማለት ነው ግን በነገራችን ላይ በርግጥ ላዩ ያዘኛለሁ አዩ ያሳዘነች ምኑን ጋር እንደሆነ ታውቃላችሁ ያኒ ጓደኛ ብላ ሚስጥሩን ታቂያለሽ ያለቻት ነው ሰይድ ፕራንክ አድርጊልኝ ብሏታል ማለት ነው እንግዲህ ሰይድ ፕራንክ አድርጊልኝ ከማለት ይልቅስ እውነቱን ማወቅ ካወቀ በቂው ነበር እንደኔ ማለት ነው ለምን እውነቱን አቆ መወሰን ይችላል እቺ ልጅ የሆነ ሽጠው ከሆነ ለሙቤ ብላ ሌላም ነገር ሊመጣል ማለት ነው ስለዚህ የራሱን ውሳኔ ነው መወሰን ያለበት እንደኔ ማለት ነው አሁን እዚህ ጋር የተደበቀ ሚስጥር እንዳለ በስነ ስርዓቱ ግልጽ ነው ለምን እቺ ልጅ የሸጠችው ለሙቤ ነው ጠፍቶባት አይደለም ብሸጠውስ ምን አገባሽ ያለቻት ነው ጓደኛዬ ነሽ ያለቻት ነው ለጓደኛ ተብየው አማወራው ጓደኛ ከሆንሽ ካሜራ ደቀነሽ አይደለም ጓደኛዬ ነሽ ያገባኛል አንቺ ነገር ማለት ያለብሽ ማለት ነው በነገራችን ላይ ዝም ብዬሳችሁ በቃ ሁላችሁም የሆነ ታትዋደዱ ስለዚህ ሰይድ ከዚህ ውጥንቀጥ ውስጥ እንዲያወጣ እኔ ዱአ አድርግልሃለሁ እውነት ለምን አዚጋውን ሰይድ እንኳን ፈትኝ ቢላት ቢያንስ ወይ አስቀድማ አይ ነገር ማድረግ አልችልም ከጓደኛዬ ጋር ቀያየማለሁ ማለት ነው ወይ ደግሞ በጣም ያቀያይማት ከሆነ የሆነ ነገር መፍጠር አለባት ወይ ፕራንኩን ላለመስራት ወይ ደግሞ የሆነ ነገር ማድረግ ወይ ደግሞ ፕራንኩን ወደ ሰይድ መገልበጥ ትችላለች ማለት ነው
ስለዚህ አሁን አዩ በጥፊ ተመርቀሻል። ሱብሃንአላህ እኔ ዱዓ ማረግለት ባሌን ከናንተ ውስጥ እንዲያወጣው ነው እውነት ለመናገር ከሆነ። ምክንያቱም ማንኛችሁም ትክክል አታስቡ። ወላ አዩ ትክክል አታስቢም፣ ወላ ጓደኛ ተብየዋ ሁለት በቃ እኔ እንጃ በአጠቃላይ አእምሯችሁ አይሰራም። ምክንያቱም አዩም ለሙቤ ብለሽ የምትሸጪው ከሆነ ከዚህ ሁላ ነገር እንደዚህ ከቤት ተደብቄ ምናምን እምትይ በሀገር ላይ ወንድ አልጠፋ። የእውነት የዚህን ያክል እንደው የሚያሳብድ ፍቅር ይዞሽ ነው ላ አኪድ የሆነ ነገር ወይ ጥቅሙ የሆነ ነው የፈለግሽው ነገር ይኖራል። ስለዚህ ሙቤን የምትወጂው ከሆነ ወደ ሙቤ መመለስ ነው ያለብሽ። ገባሽ? ሁለተኛ ነገር ደግሞ ሰውየውንም ልቀቂው። በእርግጥ ሰይድም ጥፋተኛ ነው። ምክንያቱም አዩን በተለይ በአሁን ሰዓት ጥሏት ቢመጣ ይችል ነበር ማለት ነው። ለምን ሁሉ ነገር ቀኑም ስላለቀ አሁን ከ3 ወር ወደ 4 ወር እየሄደ ነው ማለት ነው። በቃ 3 ወሩን ጨርሶ ወደ 4 ወር ውስጥ ገብቷል። በቃ ቀርቷል ማለት ነው። ስለዚህ ዩቲዩብ ላይ እየታየም አይደለም እሱም ቀረ ማለት ነው። እኔ መቅረቱ ምናምን ሳይሆን المهم እኔ ሰላም ከሆንኩ እኔ ምንም ችግር የለብኝም። ምክንያቱም ነገ ልጆቼ